الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. ثم أما بعد. ቁጥር 305 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ ፀጉርን በጥምጣም ላይ ማበስ በህመም በቅዝቃዜ ካልኖረ ልቅ በሆነ መልኩ ይቻላል አይቻልም? ሩክሳ ነው፣ ለመሸቃን የተፈቀደው። ለዚህም ነው ሁሉም አይነት ጥምጣም ላይ ማበስ አይቻልም። ወደ ላይ በደንብ የተጠመጠመ የተጠቀለለ መፍታት ማሰሩ የሚያስቸግር ጥምጣም ላይ ብቻ ነው ማበስ የሚቻለው ያልነው። ዝም ብለው ፀጉር ላይ ጣል የሚደረጉ ጥምጣሞች ላይ አይታበስም። ምክንያቱም በቀላሉ አውልቆ ማበስ ይቻላል። የሚጠመጠሙ አሉ። የአንዳንድ ሀገር ዜጋዎች እንደ ጎረቤት ሀገር ሱዳን ያሉ ሌሎችም ወደ ላይ የሚጠመጥሙት ጥምጣም አለ። ያ መጠቅለሉ ማውለቁ ይከብዳል። ለአየር ግጭትም ሊዳርግ ይችላል፣ ሰውነት ሙቀት ስለሚያመጣ። ሴትም እንደዚሁ አውልቃ ማበስ የቻለች ሻሿ ላይ ማበስ አትችልም። ሲጀምርም ሻሽ ላይ ማበስ አትችልም ተብሏል። የተወሰኑ ሊቃውንት ናቸው በምንም መልኩ ፀጉሯን ገልጣ ማበስ የምትችልበት ሁኔታ ላይ ካልሆነች፣ ሆስፒታል ከሆነች፣ ውጪ ከሆነች የቻለችውን ያክል በፊት ለፊት እጇን አስገብታ ታብስና የተቀረውን በሻሿ ላይ ታብሳለች። ወንድም ይሁን ሴት አውልቆ ማበስ የቻለ የተጠቀለለበት ጨርቅ ላይ፣ ፀጉር የተሸፈነበት ጨርቅ ላይ ማበስ አይቻልም። ሌላው ሜሽ ቅንድብን በሂና ማሳመር እንዴት ይታያል? ይህ በተደጋጋሚ የተጠየቀ ያለ ጥያቄ ነው። በመሰረቱ እንደ መቀንደብ አይሆንም። ነገር ግን ከመቀንደብ ጋር ስለሚመሳሰል መተው በላጭ ነው። ሌላኛው ጥያቄ ለልጆች አሻንጉሊት መስጠት ይቻላል አይቻልም ያሉ ተሰርዟል ያሉ ሊቃውንት አሉ። ነገር ግን ራጂሑ ትክክለኛው ምስልን ፎቶን ከሚከለክሉ ህጎች ይሄ ተነጥሎ ወጥቷል፣ ተፈቅዷል። አይሻ ረዲየላሁ ዐንሃ የሚጫወቱበት ፈረስ ነገር ነበራቸው፣ ክንፍ ያለው። ይሄስ ምንድነው ብለው ነብዩ ሲጠይቁ ፈረስ ነው። ፈረስ ሆኖ ክንፍ አለው እንዴ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩላህ ሱለይማን ክንፍ ያለው ፈረስ አለው ሲባል አልሰማህም እንዴ አሏቸው። አይሻ ይሄኔ ነብዩ አለይሂ ሰላቱ ወሰለም ሳቃሉ ተብሏል። ነገር ግን በተቻለ ያክል ፊቱ ያን ያክል የሰው የነፍስ ያላቸው ፍጥረታቶች እንዳይመስል ቢደረግ፣ እንደዚሁ ደግሞ ለሴት ልጅ ወደፊት ህይወቷ ላይ ትምህርት እንድታገኝበት ፀጉር እንዴት እንደሚያዝ፣ ሰውነት እንዴት እንደሚታጠብ፣ ልጅ እንዴት እንደ መንከባከብ እንዳለባት የሚያስተምር ዝም ብሎ መጫወቻ ብቻ ሳይሆን መጫወቻ መማሪያም የሚሆን አይነት አሻንጉሊት ቢሆን ጥሩ ነው። ወከዳልክ የተገላለጡ የተወጣጠሩ ፈረንጆች የሚሰሯቸው ሴት ልጅን ወደፊት የምታየውን የተጫወተችበት ያለውን አሻንጉሊት መስላ እንድትኖር የሚያደርግ በትክክል ደረቅ ጋጠ ወጥ ሴት የሚመስል አሻንጉሊት ማምጣት የለባቸው። ስለዚህ ወንድም ይሁን ሴት ለህፃናት አሻንጉሊት ይቻላል። ያ እድሜ ላይ ካሉ ህፃናት እድሜ ላይ ካሉ በዛ አድገው አሻንጉሊት ሆነው እነሱም እድሜያቸውን ሁሉ ረስተውት ሲያገቡ መኪና ላይ ከጎናቸው አሻንጉሊት ተገዝቶላቸው የሚያገቡ የሚሄዱ አሉ። ድሮ የምናውቀው ሴት ልጅ ስታገባ የቤት ዕቃ ሲገዛላት ነው የምናውቀው። አሁን ላይ አሻንጉሊት ታቅፋ የምትሄዳለች። አልጓ ላይ አሻንጉሊት ምታስተኛለች። ሳሎን ላይ በትልቁ ሶፋ ላይ አሻንጉሊት ተቀምጦላት ሰው ተርቦ የሚበላውን ባጣበት ዘመን በሺዎች ቤት ለሷ በየጊዜው አሻንጉሊት ይቀየራል። ሰው ወደ አሻንጉሊት የተቀየረበት ዘመን ላይ ደርሰናል። ጨርቅ ብቻ ሆኗል አብዛኛው ሰው። ትልልቅ ሰዎች በአሻንጉሊት ይጫወታሉ። አይገባም። የተፈቀደው ለማን ነው? ለህፃናት ነው። ትምህርት ቤት እስኪገቡ ድረስ፣ ከፍ እስኪሉ ድረስ፣ ራሳቸውን እስኪችሉ ድረስ፣ ከጨዋታ ይልቅ ወደ ቁም ነገር ማመዘን የሚችሉበት እድሜ ላይ እስኪደርሱ ድረስ። ወከዛልክ ሳሎን ባይቀመጥ የልጆች ክፍል ላይ ቢቀመጥም ይሻላል ተብሏል። ሴቶች ቤት ሲሰግዱ ኢቃም ካለ በኋላ ቀብልያ ሶላት መስገድ ይችላሉ። አዎ ጀማዓ የማይወጅብበት ሰው ወይም በዑድር ጀማዓ ያልሄደ ሰው የሶላት ወቅት ተገባ በኋላ ቀደም ብሎ የሚሰግድ ችግር የለውም። ወከዛልክ መስጂድ ኢቃም ካለ በኋላም ቢሆን የራሳቸውን ቀብልያዎችን ሰግደው ፈርድ ቢሰግዱ ችግር የለውም። ከመስጂዱ ጋር አያያዝም። የዊትር ሶላት እስከ ስንት ሰዓት ይቆያል? ፈጅር ሶላት ወቅት እስካልገባ ድረስ፣ ለፈጅር አዛን እስካልተባለ ድረስ የዊትር ወቅት ነው። በላጩም እንደዛ ዘግይቶ መስገድ ነው። ኋላ ላይ እንደሚነሳ እርግጠኛ የሆነ ሰው ማዘግየቱ በላጭ ነው። ይሄን የሚያደርጉ ሰሃቦች ነበሩ። ኋላ ላይ ላልነሳ እችላለሁ፣ ይደክመኛል፣ ያመኛል፣ ሊያመልጠኝ ይችላል ያለ ሰው ደግሞ ሰግዶ ዊትርን ሰግዶ መተኛቱ በላጭ ነው። ይሄን የሚያደርጉም ሰሃቦች ነበሩ።
ሻፊዒዮች እንደውም ይሄ ነው የሚወደደው ብለዋል። የኋላው አስተማማኝ አይደለም፣ በእኛ እጅ አይደለም ያለው። ዊትሩን ከፊት ሰግዶ መተኛት በላጭ ነው። ኋላ ላይ ከቻሉ እድሉን ካገኙ ዊትሩ ሳይደገም ሁለት ረካ ይሰገዳል። አባቴ ከፍተኛ የጨጓራ ታማሚ ነበረ። ረመዳንን ሲጾም ሆነ ሲያበላ አይቼ አላውቅም። በሰዓቱ ኑሯችን በጣም ዝቅተኛ ነበረ። በኋላ ግን የተሻለ ኑሮ ነበረን። በትክክል የስንት ዓመት ጾም እንዳለበት አላውቅም። እኛም ለመክፈል እውቀቱ አልነበረንም። አሁን አባቴ በህይወት የለም። ምን ማድረግ አለብኝ? አልጾማቸውም ተብለው የሚገመቱ ዓመታትን ከቤተሰብ ጋር ተመካክሮ አስልቶ ሂሳብ ሰርቶ 5 ዓመት ነው 6 ዓመት 3 ዓመት ነው 4 ዓመት ተብሎ ሹራ ተደርጎ ተገምቶ ግምቱ ያመዘነበትን ግምቱ የቤተሰብ ስለሱ የሚያውቁ ሰዎች ግምታቸው ያመዘነበትን 3 ነው 4 ዓመት ካሉ አብዛኞቹ 3 ነው ካሉ 3 ነው። አሊያ ደግሞ ከጥንቃቄ አንፃር 3 ነው 4 ዓመት ከተባለ ከፍ አድርጎ አራተኛውን 5 ነው 6 ዓመት ከተባለ 6 አድርጎ ይዞ ወይም ቤተሰብ ተከፋፍሎ መጾም አሊያ ደግሞ ባሉበት የጾም ዓመታት ወራት ልክ ምግብ ማብላት ይቻላል። ያንዳንዱ በጊዜው ያልጾመው ጾም ጊዜው ካለፈ በኋላ መልሶ መጾም የሚችል ከነበረ መሀል ላይ የመጾሚያ ጊዜ አግኝቶ ከነበረ አሊያ ደግሞ ቋሚ ህመም አለብህ መጾም አትችልም ማብላት ነው ያለብህ ተብሎ ተነግሮት ከነበረ ይሄኔ መጾምም ግዴታ አይሆንም፣ ማብላቱ ብቻ በቂ ይሆናል። የእሱ ግዴታ ማብላት ብቻ ስለሆነ አይ እኛ እንጾማለን ከተባለ በሁለቱም ሁኔታ ድኖ መሀል ላይ መጾም የሚችልበት ጊዜም አልፎ ይሆን አደንም ሚድን አይደለም ሁሌ አብላ ተብሎ የሚሆን ቤተሰብ ሁለት ምርጫ አለው። ሸሪዓን መጣስ አይሆንም። ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሺእቱም በሚለው የቁርአን አንቀጽ መሰረት ባልና ሚስት ለሁለቱ በሚስማማ መልኩ ግንኙነት ማድረግ ይችላሉ። ነገር ግን መንገዱ አንድ ከሆነ ብለዋል። በማህፀን ከሆነ ተብሏል። በማህፀን እስከሆነ ድረስ ለሁለቱም በተመቻቸው መልኩ ችግር የለም። ከማህፀን ውጪ ሸሪዓ በማይፈቅደው መንገድ እስከሆነ ድረስ ይከለከላል። ስቶኪንግ ካልሲ ላይ ማበስ እንዴት ይታያል? የበጣም ስስ ሆኖ የቆዳን ከለር የሚያሳይ ከሆነ እሱ ላይ ማበስ አይቻልም። የቆዳን ከለር አሻግሮ ማያሳይ ከሆነ ቀጭን ስለሆነ ብቻ ማበስ አይቻልም አይባል። ካልሲ ላይ ኩፍ ላይ ማበስ ዓላማው ተይሲር ነው፣ ማግራራት፣ የነቢዩ ኡመት እንዳይቸገር ማድረግ። ወፍራም ላይ እንጂ ማበስ አይቻልም ጭራሽ ከተባለ ማግራራቱ ይቀራል፣ ይቀንሳል ማለት ሁሉም ሰው ወፍራም ካልሲ ያደርግ። ስለዚህ ዳንስ ሆሜ ሰውነት ቆዳን አሻግሮ የሚያሳይ ከሆነ አይቻልም፣ ማያሳይ ከሆነ ይቻላል። ክብር ሀገር ሰርግ በሚደረግ ሰዓት ከጨረሱ በኋላ ሰርግ የተሰረገው ሰው ብር እሱም እንዲሸረኝ በሚል ከሆነ ግን አይቻልም። አስሉ አዲስ ተጋቢን ማገዝ ማበረታታት ነቢያዊ ሱና፣ የነቢይ ሰሐቦች ሱና። አዲስ ሰው ሲያገባ አዲስ ሰው ሲጋባ ከዙሪያው ያሉ ሰዎች እጃቸው የያዘውን ያመጡ ይሰጡ ነው። ያገባው ሰው ጎረቤት ምግብ የሰራ ይወስድ። ሰርግ ሲደገስም ነብዩ ሰለላሁ ዐለይሂ ወሰለም ቀበሌቶቻቸው ማለት አንዳንዶቹ ሲያገቡ በዚህ መልኩ ነው ሰርግ የተደረገ። ስለዚህ በሰርግ ጊዜ መረዳዳት፣ መደጋገፍ ላለውም ይሁን ለሌለው ሰው ማህበራዊ ጥሩ ሱና ማደግ ያለበት መበርታት መጠናከር ያለበት። ነገር ግን ንያው ይወስናል። በመደጋገፍ በመረዳዳት ንያ መሆን አለበት። ይሄን ያክል ተልቻለሁና እኔ ሳገባ እኔ ያክል ሊመልስልኝ ይገባል በሚል ከሆነ ብድር ለጥቅም ብሎ ማበደር ለተዓውን ሳይሆን ለራስ ለመጠቀም ብሎ ማበደር አግባብ አይደለም። ባንክ ዕቃ እንዲገዛልኝ ሙራባሃ ጠይቄ ነበረ። ነገር ግን ባንኩ ዕቃውን ገዝቶ ማቅረብ ስለማይችል እኔን ወክሎኝ መግዛት እችላለሁ። ዕቃውን ዋጋውን ተደራድሬ ገዝቼ ስረከብ ባንኩ ብሩን መደንበኛው ለባለ ዕቃው ይከፍለዋል።
ትመልስልኛለህ ከማለት ይልቅ እንዲሁ ማስኬጃ ብቻ ማሸጋገሪያ ብቻ ተደርጎ ዕቃ መሀል ላይ ገብቶ ከሆነ የሚደረገው አይቻልም። ቢልሐል መስፈርቱ በጣም ብዙ ነው። ከመስፈርቱ አንዱ ባንኩ እንዲከፍልለት የሚፈልገው አካል እሱ ራሱ ሄዶ ዕቃውን የሚገዛ መሆን የለበትም። ባንኩ ራሱ ገዝቶ ማቅረብ አለ። ከሚገዛበት ስፍራ ሄዶ መግዛት አለ። በእጁ ላይ ያለ መሆን አለበት። ያ ደግሞ ከቦታው ከገበያው ገዝቶ በእጁ ያደረገው መሆን አለበት። ሙራባሃ የሚፈልገው አካል ባንኩ ለሙራባሃ ገንዘብ የሚሰጠው አካል ራሱ ሄዶ ዕቃውን ከሌላ ቦታ ገዝቶ ካመጣ የሪባ ሰበብ ይሆናል። አላሁመ ኢላ የተወሰኑ በዘመናችን ያሉ ዘመናዊውን የሙራባሃን መሰላ ዳስር የአንዳንድ እስላማዊ ባንክ የሸሪዓዊ ጉዳይ ክፍል ውስጥ የሚሰሩ አንዳንድ እቃዎች አንዳንድ ባንኮች ይሄ ስራ መስራት ማይፈቀድላቸው አላማቸው ለሪባ እንደው ሽፋን ብቻ ማድረግ ሳይሆን ይሄን ህግ ከማክበር ጋር ባንኩ ዕቃ ገዝቶ ማቅረብ ሄዶ ገዝቶ ተዋውሎ ሙራባሃን ማስኬድ ማይችልበት ሁኔታ ካለ ይሄን መርሃ ነው ተቀብለው ስላልተፈቀደ ብቻ ከሆነ ሙራባሃ የሚፈልገው አካል ሄዶ የሚገዛው ይሄን ችግር የለውም ብላ ለባንኩ ይሄን ማድረግ ማይፈቀድበት ሁኔታ ካለ አብዛኛው ሀገራችን ላይ ያሉ አሁን ላይ እየተስፋፉ ያሉ እስላማዊ የሚባሉ ስራዎች በስም ደረጃ ሙራባሃው ሸሪካው ሌላኛውንም ይጠቀማሉ። ነገር ግን አፈጻጸም ላይ ብዙ ክፍተቶች አሉ። ጥንቃቄ ማድረግ ያስፈልጋል። በአሁኑ ሰዓት በተለይ ቴሌግራም እና ሚዲያ ባመጣው ፈሳድ መሰረት ብዙ ሰዎች ስማቸውን ቀይረው ቁጥራቸውን ሰውረው ብዙ አካውንት እየከፈቱ አላህን የሚፈሩ ሰዎችን ለመፈታተን ፈተናን በማምጣት ፈተናን በሚያንሰራፉ ሰዎች አላህን በመፍራት ላይ ምክር ነገር ቢሰጥ ኢላኺር የሚል ጥያቄ ነው። ይህ ዘመን ወለዱ ሶሻል ሚዲያ ካመጣቸው ፈተናዎች ሙሲባዎች መሃል አንዱ ማንነትን ቀይሮ ከተቃራኒ ጾታ ጋር አላህ ተባረከ ወተዓላ የሚከለክለው አይነት ግንኙነት ማድረግ፣ መጣጣፍ፣ መደዋወል፣ መፈተን አላህ የሚፈሩ ለዲናቸው የሚጠነቀቁ ሰዎችን መፈተን የዘመኑ ሶሻል ሚዲያ ካመጣቸው ሙሲባዎች መሃል አንዱ። መፈተናት ማናት? እህትህ ናት፣ ልጅህ ናት፣ የወንድምህ ልጅ ናት፣ የወንድምህ ሚስት ናት። የአላህን ቁጣ እያመጡ ካሉ ነገሮች አንዱ ዝሙት ነው። የዝሙት አይነቱ ብዙ በሩ ብዙ ነው። ለትዳር የምትፈልገው በበሩ በኩል ግባ፣ ጣሪያ ሰንድቃተለው። በትክክል ትዳርን የፈለግከው ማንነትን መቀየሩን ምን አመጣው? ስልክ ቁጥር መሰወሩን ምን አመጣው? በ30 አካውንት ማናገሩን ምን አመጣው? ትዳር በዚህ መልኩ ጨዋታ መሆን የለበትም። እንደዚሁ ደግሞ የሙስሊም እህትህ ክብር መጠበቅ አለበት። የሙስሊም እህትህ ክብር ሊያሳስበው ይገባል። በዚህ መልኩ እታሸፍታል፣ እታበላሻል። ሴት ልጅ ማናት? እህትህ ናት። እህትህ ላይ እንዲህ ነገር እንዲደርስ እንደማትፈልገው ሁሉ የሰው እህት ላይ እንዲህ ነገር ሲፈጸም መውደድ የለበት፣ መፍቀድ የለበት። በተለይ በርካታ ወላጆች ለልጆቻቸው ያለ እድሜያቸው ዘመናዊ ስልክ ይሰጣሉ። የ15፣ የ16፣ የ17 በል የ13 ዓመት ህፃን ልጆች ትልልቅ ዘመናዊ ስልኮችን ይዛሉ። ከዛም አልፎ 24 ሰዓት ዋይፋይ ዳታ ክፍት ይደረግላቸዋል። ሆን ብለው ስልክ ያነፈነፉ የሚፈልጉ ስራ ፈቶች አሉ። 24 ሰዓት ስራቸው ባገኙ ሰዓት ሁሉ ደፍረው እንዲሁ ሀይ ያሉ ዘው ያሉ የሚገቡ ገፍላቸው፣ ጅልናቸው፣ ድርቅናቸው ሀይ የሆነ ሰዎች አሉ። ታዲያ እንደዚህ አይነቱ ምልክት ሲደርሳት በምንድን ነው የምትመልሰው? ዲን ከሌላት፣ ተቅዋ ከሌላት፣ የአቅል ስለት ከሌላት ወዳም ተገዳ ዛሬ ወይም ነገ ወጥመድ ላይ ትወድቃለች። ማንም ያቀመጥከው ኢዳ አሁን ላይ ያለንበት ጊዜ ፈተና በዛ፣ ፈተና በዛበት፣ ሰላም ጠፋ፣ ህይወት ከበደ እያለን እናወራለን። እነዚህ ውጤቶች ናቸው። መነሻው ምንድን ነው? ሰላም እንዲጠፋ ዲን ላይ ፈተና እንዲበዛ ያደረገው ነው። ባለፈው ኢዕቲካፍ ላይ ተመሳሳይ ጥያቄ ተጠይቋል። መስጂድ ላይ ተሰብስበው ቁጭ ብለው ኢዕቲካፍ ላይ ሆነው ስለ ሴት ያወራሉ፣ ስለ ተቃራኒ ጾታ ያወራሉ የሚል ጥያቄ ያስተናገደ የትውልዱን ታዳጊውን ይመራሉ፣ ይቀርጻሉ፣ ያስተካክላሉ የሚባሉ መስጂድ ላይ ሆነው መድረሳ ላይ ሆነው እንደዚህ አይነት ነገሮችን የሚሰሩበት ሁኔታ እንዳለ እንሰማለን። ትንንሽ ልጆችን ስለ ሴት የሚያወሩ ለእንዲህ አይነት ነገር ያልደረሱ የ8 ዓመት የ10 ዓመት የ11 ዓመት ህፃን ልጆች
ልጆችን ይህን ስልክ አምጣልኝ ይሉ፣ ስልክ ካላመጣልኝ እንዲህ አደርግሃለሁ ይሉ። ለጋ የሆኑ አእምሯቸው ንጹህ የሆኑ ልጆችን ስለ የአዋቂ ንግግር የሚያናግሩ አኽላቃቸው የተበላሸ ትውልድ የሚያበላሹ ሰዎች ድሮ የምናውቀው ገጽታው የተበላሸ አኽላቁ ከዲን የራቀ ወንበዴ ዱርዬ ነበር መንገድ ጥግ ላይ ቆሞ ሴት ሲያስቸግር የምናየው። አሁን ግን ትንሽ ዲን አለኝ ብዙ ሰዎች ሳይቀሩ ሴትን እየተከታተሉ በሶሻል ሚዲያ አማካኝነት መንገድ ላይም ይዳፈሩበት ሁኔታ እየበዛ ነው። ይሄ ምንድን ያመጣው? ሶሻል ሚዲያ የሐያውን መጋረጃ ቀዳዶ ጨርሶታል። ይሄ ከመምጣቱ ፊት ድሮ አንድ ሰው ይሄን ከማድረጉ ፊት ብዙ ቆም ብሎ ያስባል። የማግኘት እድሉ ጠባ። ዛሬ ግን መሸ ነጋ በፌስቡክ የጠባይ ደምሳሽ በሆኑ ሌሎችም መንገዶች ቀድመው ያወራሉ። በአካል አብረው የመሆን ያክል ያገናኛቸዋል፣ ያቀራርባቸዋል። የቃላትን መስላ ይወድቃል። ስለዚህ ይህ አይነቱ ወንጀል ካልቆመ ነገ ትውልድ ይበላሻል። መበላሸት ከመስጀድ ከመድረሳ ዲን ካለው ሰው ይጀምራል። በብዛት ለኡመት የመፈራው ሴትን ያሉት እንደዚህ ነው። ለሴት ወንድ ነው በጣም ፈተናዋ፣ ለወንድ ፈተናው ሴት ናት። ትዳር እንደዚህ ጫወታ ጋዛታ አይደለም። በሶሻል ሚዲያ ሴትን አማለህ አታለህ ሸንግለህ የምትመሰረተው ነገር አለ። ይህ አሻዋ ላይ የሚገነባ ቤት ማለት 30-40 ሴት ሲያናግር ይውላል። አስፋልት ዳር ላይ ቆሞ 50-30 ሴት ሲያይ ይውላል። ዞሮ ዞሮ የሚያገባው አጥቂት ሴት 30 ሴት አይተህ 30 ሴት ጋር ተጣጥተህ ተነጋግረህ ካገባህ በኋላ በ30 ልብ ነው የምትኖረው ወይስ ከአንድ ሴት ጋር ነው የሚያገባው? የዛሬ 3 ዓመት ነው ግን ዛሬ ሆኖ 30 ሴቶችን ያነ 50 ሴቶችን ያነ ዳሬ የቤተሰብ መሰረት የሆነውን ትዳር የሚያበላሽ ነው። ልጆች ከወላጆቻቸው ቁጥጥር ውጭ እንዲሆኑ የሚያደርግ ነው። የአላህ በላ ያመጣ የመላስ ዝሙት ነው፣ የእጅ ዝሙት ነው፣ የአይን ዝሙት ነው የሆነውና በትክክል ትዳር ነው የምትፈልገው ህጋዊ መንገድ ቤተሰብ ማለት ነው። ቤተሰቧን አታውቅም፣ አቅል ያላት ሴት ናት። አትፈተንም። እኔ አብዱላህ መሐመድ እባላለሁ ብለህ ሙሉ አባት አያትን ተናግረህ ማንነትን ይፋ አውጥተህ ጠይቅ። ይቀበሉ አይነት ሰው ከሆንክ ይቀበሉሃል፣ ካልሆነ በጣሪያ ለመባያ ለመንገር በዛው ትውጣ። ተከፍቶለት ያልገባ መውጫ ያለ ይሄ አላህ ተባረከ ወተዓላ የሚያስፈታ ነገር ከመሆኑ አንፃር በዚህ ጉዳይ ላይ አደራ እንባባል። አላህ እንፈራለን፣ መካከል ይገባናል። አላህ ያያል። አባት እናት ባያይ የምትፈራው ሰው ኖሮ በዚህ መልኩ በሶሻል ሚዲያ የምታበላሻት